ኑ ዛሬ እናመስግን። ሃሌሉያ 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 ሃሌሉያ። ዛሬ የምንኖረው ሕይወት በራሱ ስጦታ ነው። ብዙ ጊዜ የሌለንን እያሰብን እያለንን እንረሳለን። ነገር ግን ልባችን ለምስጋና ሲከፈት የተሰጠንን በረከት ምን ያህል ብዙ እንደሆነ እናያለን። ሃሌሉያ። ስላለን ነገር እናመሰግናለን። ትንሽም ቢሆን የእግዚአብሔር ስጦታ ነውና ዛሬ ያለን ነገር ትላንት የጸለይንለት ሊሆን ይችላል። ስለዚህ ያለንን ከማቃለል ይልቅ የሰጠንን ጌታ እናመስግን። ሃሌሉያ። ስለ ጤንነታችን እናመስግን። ጠዋት ተነስተን መራመድ፣ መናገር፣ መስማት፣ ማየት፣ መስራትና መማር የምንችለው እግዚአብሔር ጸጋ ነውና ሃሌሉያ። ብዙዎች የሚመኙትን ጤንነት እኛ በነፃነት ተቀብለናልና እግዚአብሔር ሰዎችን ስለሰጠን እናመስግን። ቤተሰብ፣ ጓደኛ፣ መምህራን በእንባችን ጊዜ የሚያጽናኑን፣ በደስታችን ጊዜ አብሮ የሚስቁ፣ ለመንገዳችን ብርሃን የሚሆኑ ሰዎች የሰማይ ስጦታዎች ናቸውና ሃሌሉያ። ስለ መዳናችን እናመስግን። የክርስቶስ መስቀል የፍቅር ከፍተኛ ምልክት ነውና እኛ ሳንገባው ዋጋ ተከፍሎልናል። እኛ ሳንችል ጸጋ ተሰጥቶልናል። እኛ ሳንገባ ተወደናል። ይህ ሁሉ በላይ የሚያስመሰገን ስጦታ ነውና ሰው ስለሆንን እናመሰግናለን። ማሰብ ስለምንችል፣ መውደድ ስለምንችል፣ ማለም ስለምንችል፣ መማርና ማደግ ስለምንችል፣ በአምላክ ምሳሌ ስለተፈጠርን ልባችን በምስጋና ይሞላ። ሃሌሉያ። ስለ እስትንፋሳችን እናመሰግናለን። እያንዳንዱ ትንፋሽ የአምላክ ስጦታ ነውና ዛሬ የምንተነፍሰው አየር፣ የምናየው ብርሃን፣ የምንኖረው ሕይወት ሁሉ ከእርሱ የመጡ በረከቶች ናቸውና ሃሌሉያ። ከሁሉ በላይ ግን እግዚአብሔር ስለሚወደን እናመሰግናለን። ስንወድቅ ያነሰናል፣ ስንሳሳት ይመረናል፣ ስንደክም ያበረተናል፣ ስንፈራ ያጽናናናል። ሃሌሉያ። ብዙ ጊዜ በድካማችን ምክንያት ልተወው ይገባል ብለን ስናስብ እርሱ ግን ፍቅሩን አያነሳም። ብዙ ጊዜ ይቅር ይለናል፣ እንደገና ይቀበለናል፣ እንደገና ያቅፈናል፣ እንደገና ተስፋ ይሰጠናል። ሃሌሉያ። ስለዚህ ዛሬ ልባችን እንዲህ ይበል፣ ጌታ ሆይ ስላለኝ ነገር አመሰግናለሁ። ስለ ጤንነቴ አመሰግናለሁ። ስለ ቤተሰቦቼና ስለ ጓደኞቼ አመሰግናለሁ። ስለ መዳኔ አመሰግናለሁ። ሰው ስለሆንኩ አመሰግናለሁ። ስለ እስትንፋሴ አመሰግናለሁ። ከሁሉ በላይ ግን ስለማይለውጥ ፍቅሬ፣ ስለ ጥበቃዬ፣ ስለ ምሕረትህና ስለ ይቅርታዬ ለዘላለም አመሰግናለሁ። ሃሌሉያ ሃሌሉያ